ጎንደር በታሪክ በጥበብና በስልጣኔ ስሟ የገነነ የትምህርት ማዕከል ናት። በታሪካዊቷ የትምህርት ከተማ የሚገኘው ጎንደር ዩኒቨርሲቲ 70 ዓመታትን በላቀ አበርክቶ ዘልቋል። ሰላም ጤና ይስጥልን። እንዴት ናችሁ የተወደዳችሁ አድማጮቻችን? የጎንደር ዩኒቨርሲቲ በዛሬው ዕለት በርካታ ሀገራዊ ፋይዳ ያላቸውን ፕሮጀክቶች እያስመረቀ ይገኛል። በዛሬው ዕለት ከሚመረቁ ፕሮጀክቶች መካከል ደግሞ በአገልግሎቱ ልዩ የሆነው የጎንደር ዩኒቨርሲቲ የማህበረሰብ ሬዲዮ አንዱ ነው። ይህን የሬዲዮ ጣቢያ በይፋ እንዲያስጀምሩልን የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን ካጠገቤ ይገኛሉ። ዶክተር አስራት እንኳን ደህና መጡ። እንኳን ደህና ቆያችሁ። እነዚህ ፕሮጀክቶች ለዩኒቨርሲቲያችን ከፍተኛ ፋይዳ አላቸው። በተለይም ደግሞ ዩኒቨርሲቲያችን በ2022 በአፍሪካ ካሉ 10 ምርጥ የምርምር ዩኒቨርሲቲዎች ውስጥ አንዱ ለመሆን ለሚያደርገው ጉዞ ትልቅ ድርሻ ይኖራቸዋል። ያ ብቻ ሳይሆን ዩኒቨርሲቲያችን በቀጣይ ራስ ገዝ ዩኒቨርሲቲ ይሆናሉ ተብለው ከሚጠበቁት መካከል በግንባር ቀደምትነት የሚጠቀስ በመሆኑ እነዚህ ፕሮጀክቶች ያላቸው ፋይዳ በእጅጉ የጎላ ነው። የምንፈልገውን የትምህርት የምርምር እና የአገልግሎት ጥራት በማምጣት ረገድ የሚኖራቸው ፋይዳ የማይተካ ነው። የአሁኑ ጎንደር አጠቃላይ ስፔሻላይዝድ ሆስፒታል በ1942 ዓ.ም የጤና ባለሙያ ስልጠና ለመስጠት እንዲቻል በቀረበ ሐሳብ የጎንደር ጤና አጠባበቅ ማሰልጠኛ ሆኖ በ1947 ዓ.ም ተመሰረተ። ከቀዳሚዎቹ የከፍተኛ ትምህርት ተቋማት ውስጥ አንዱ ነው። ስለዚህ 70 ዓመታት ከ100 ሺህ በላይ የሚሆኑ ምሩቃንን ለሀገር አበርክተናል። 100 ዓመት ደግሞ የአካባቢውን የጤና አገልግሎት በመሸፈን ተማሪዎችን በማስተማር ከፍተኛ አስተዋጽኦ ያበረከተ ተቋም። እንግዲህ እንደ ዩኒቨርሲቲ የምናስመረቃቸው ፕሮጀክቶች ከ20 በላይ ናቸው። ከነዛ ውስጥ ደግሞ ከ10 በላይ የሚሆኑት በሕክምና ጤና ሳይንስ ኮሌጅ እና በአጠቃላይ ስፔሻላይዝድ ሆስፒታል ውስጥ የተከወኑ ፕሮጀክቶች ናቸው። የተወሰኑት ፕሮጀክቶች በቅርብ ጊዜ አገልግሎት መስጠት የጀመሩ ናቸው። አንዳንዶቹ ደግሞ ተጠናቀው አገልግሎት ለመጀመር የመጨረሻ ምዕራፍ ላይ ያሉና በመጀመር ላይ ያሉ ናቸው። ዛሬ 12 የምርምር ማዕከላት ያቋቋመ በ22 ግቢዎች 11 ኮሌጆች ያሉት አንጋፋው ተቋማችን በ87 የቅድመ መደበኛ በ300 የማስተርስ ዶክተራልና ድህረ ዶክተራል ትምህርት መርሃ ግብሮች ከ40 ሺህ በላይ ተማሪዎች እያስተማረ ይገኛል። ስለዚህ ይሄ የ70ና የ100 ዓመት አከባበር ትናንትን ዛሬን እና ነገን የሚያስተሳስር ነው። ትናንት ተቋሙን እዚህ ያደረሱ አካላት ይመሰገኑበታል። የሰሩት ስራ የአሁኑ ትውልድ እንዲያውቀው ያስችላል። ዛሬ ደግሞ ምን ላይ ነው ያለነው ብለን ራሳችንን እንድናይ፣ እኛ ደግሞ የምንታወስበት የራሳችን ሌጋሲ የምንጥልበት እድል ይሰጣል። ነገ ደግሞ ተቋማችን የት መድረስ እንዳለበት አመላካች የሆነ ስራ የምንሰራበት ነውና በዚህ ተቋም ይሄንን 70ኛ ዓመትና 100ኛ ዓመት ስናከብር ስኬቶቻችን እንድንዘክር፣ ባለውለታዎቻችን እንድናመሰግን፣ ይሄን ተቋም ለዚህ ያደረሱ ከውጭ ሀገር መንግስታት፣ የውጭ ሀገር ኤምባሲዎች፣ ከፍተኛ ተመራማሪዎች፣ ባለሙያዎች፣ ፕሮፌሰሮች ጭምር አሻራቸውን አኑረዋል። የነዚህ አሻራ እንዲዘከር የ100 ዓመት ታሪካችን በትክክል እንዲመዘገብ፣ ታሪካችን እንዲጻፍ፣ ነገ ቀጣዩን ትውልድ ደግሞ ይሄንን ታሪክ መሰረት አድርጎ የራሱን አሻራ ማኖር እንዲችል እድል ለመፍጠር ጭምር ነው። በ2017 ዓ.ም ተጠናቀው ለምረቃ የበቁት ፕሮጀክቶች የስኬታማ ጉዞ ማሳያዎች ናቸው። ሆስፒታላችን ለበርካታ ዘመናት ኦልሞስት 100 ዓመት አካባቢ አገልግሎት እየሰጠነ ቆይቷል። ቀደም ባሉ ዓመታት ከአዲስ አበባ ድረስ፣ በቅርብ ዓመታት ደግሞ ከባህር ዳር ድረስ እያስመጣን ነበር ኦክሲጅን ለታካሚዎቻችን አገልግሎት የምንሰጥ የነበረው። የሕክምና ኦክሲጅን በማምረት በሆስፒታላችን ተኝተው የሚታከሙና ለአካባቢ ሆስፒታሎች ለህሙማን ኦክሲጅን ያቀርባል። በሌላ በኩል ለሕፃናትና ውስጥ ደዌ እንዲሁም ለቀዶ ሕክምናና እናቶች ሪፈራል ሆስፒታል ሕንፃዎች ውስጥ ተኝተው ለሚታከሙ ህሙማን አልጋ ድረስ በተዘረጋላቸው የኦክሲጅን መስመር አማካይነት በቀጥታ ከማምረቻ ክፍል ሜዲካል ኦክሲጅን፣ ሜዲካል ኤርና ቫኪዩም የሚያቀርብ መሰረተ ልማት ነው። በተለይም ደግሞ በመማር ማስተማሩ ተማሪዎቻችን በትምህርትም ይሁን በምርምር ተግባር ተኮር የሆነ ከምንጊዜውም በላይ የበለጠ የተግባር ልምምድ እንዲያደርጉ ያስችላቸዋል። በሌላ መልኩ ደግሞ የሕክምና አገልግሎታችን የበለጠ ተደራሽ እንዲሆን የመቀበል አቅማችን፣ የማገልገል አቅማችን የሚጨምሩ ናቸው። በአማራ ክልል የመጀመሪያው
እንደ ሀገር አምስተኛው የካንሰር የጨረር ሕክምና ማዕከል በሀገራችን አሁን በስፋት እያደገ የመጣውን የካንሰር ህመም በማከም ረገድ የሚኖረው ፋይዳ በጣም በእጅጉ የጎላ ነው። ማህበረሰባችንም ይህን አገልግሎት ለማግኘት ረጅም ርቀት ተጉዞ አገልግሎቱን ሲያገኝ የነበረው። ስለዚህ አሁን ደግሞ ተሳክቶልን የካንሰር የጨረር ሕክምና ስራ ለማስጀመር ዝግጅት ላይ እንገኛለን። የቅድመ ሕክምና ቤተ ሙከራ ህንፃ ፕሪክሊኒካል ላቦራቶሪ ቢልዲንግ ባለ 5 ወለል የሆነው ይህ ህንፃ ለሕክምና የትምህርት ዘርፎች የመማር ማስተማርና ምርምር አገልግሎት የሚውል ነው። አናቶሚ፣ ሂስቶሎጂ፣ ፊዚዮሎጂ፣ ፋርማኮሎጂ ምናምን የሚባሉ ዲሲፕሊኖች መማር ማስተማር የሚካሄድበት ኮምፕሌክስ ነው። ሲንግል ጂኖም ሲኩዌንሲንግ ሁሉ የሚሰራባቸው -80 ዲፕ ፍሪዘሮች ያሉበት የተደራጀ ወቅቱን የጠበቀ ዘመናዊ ላቦራቶሪ አለ እዛው ህንፃ ላይ። እሱም አካባቢ ያለውን የካላዛር ወይም የሌሽማኒያ ሕክምናና ምርምር የበለጠ የሚያሻሽልና እንዲሁም ደግሞ ድረ ምረቃ ተማሪዎቻችን በተለይ ፒኤችዲ እና ማስተርስ ተማሪዎቻችን ያለምንም ችግር ዘመኑን የዋጀ የምርምር ስራዎችን ለመስራት የሚያስችል የላቦራቶሪ ማዕከል ነው። ሌላው ፕሮጀክት የህፃናትና የውስጥ ደዌ ሕክምና መስጫ ህንፃ ነው። ፔዲያትሪክ ኤንድ ኢንተርናል ሜዲሲን ሴንተር ባለ 5 ወለል የሆነው ይህ ህንፃ ለህፃናት ድንገተኛ ጽኑ ህሙማንና ተኝቶ ሕክምና፣ ለአዋቂዎች የውስጥ ደዌ ተኝቶ ሕክምና አገልግሎቶች ይሰጣል። በWMJA ኤንድ ሮታሪ ክለብ ኢንተርናሽናል አጋር ድርጅቶች የገንዘብና ቁሳቁስ ድጋፍ የተገነባው ሰው ሰራሽ እግር ማምረቻ ማዕከል አርቲፊሻል ሊምስ እንዳለቀ አገልግሎት መስጠት ጀምሯል። ማዕከሉ በመኪና አደጋ፣ በጦርነት እንዲሁም በተለያዩ አደጋዎች እግራቸውን ላጡ ታካሚዎች የሰው ሰራሽ እግር በማምረትና በመቅጠም አገልግሎት ይሰጣል። ይህ ማዕከል ካስጀመርነው ጊዜ ጀምሮ ለ80 ታካሚዎች አገልግሎት ሰጥቷል። የጽኑ ሕክምና መስጫ ማዕከል ICU ሴንተር በተለያየ ህመም ለሚታከሙ ጽኑ ህሙማን የተሰራ ደረጃውን በጠበቀ የሕክምና መረጃ ቁሳቁስ፣ የሕክምና ኦክሲጅንና ባለሙያዎች በመታገዝ ልዩ ሕክምናና ክትትል ይሰጥበታል። የድንገተኛ ሕክምና ማዕከል ኢመርጀንሲ ሴንተር ወደ ሆስፒታላችን ለሚመጡ የድንገተኛ ሕክምና ታካሚዎች እንደ ህመምና ጉዳታቸው አይነት በመለየት ዘመናዊ የሕክምና መረጃና የሕክምና መስጫ ቁሳቁሶች እንዲሁም ባለሙያዎችን በማሟላት ለታካሚዎች ሕክምና ይሰጣል። ማዕከሉ በቀይ መስቀል ማኅበር የገንዘብና ቁሳቁስ ድጋፍ ሙሉ እድሳት የተሠራ ነው። ዩኒቨርሲቲዎች በተቻለ መጠን የምርምር ቤት ናቸው፣ የሐሳብ ቤት ናቸው፣ የፈጠራ ቤቶች ናቸው። ዩኒቨርሲቲዎች ጽዱ በሆነ ከባቢ ውስጥ ሆነው ማሰብ እንዲችሉ፣ ጽዱ በሆነ ከባቢ ውስጥ መንፈስን በሚያድስ ለፈጠራ በሚያነሳሳ ኢንቫይሮንመንት ውስጥ ነው ለምርምር ጊዜያቸውን እንዲያሳልፉ ከማድረግ አኳያ ግቢያችንን ስማርት፣ ግቢያችንን ግሪን አድርገን መስራት አለብን በሚል ትልቅ ኢኒሼቲቭ ይዘን እየሰራን ነው የምንገኘው። የዚህ ማሳያ የሚሆነው አሁን እየመረቅ ነው የምንገኘው በአፄ ቴዎድሮስ ግቢ የሰራ ነው የላንድስኬፕ ወይንም የምድረ ግቢ የማስዋብ ስራ ተጠቃሽ ነው። ጉድጓድ ውሃ እስካሁን እንግዲህ አብዛኛው ሼር እንደ ከተማው በ2 ሳምንት በ3 ሳምንት የሚመጣውን ውሃ ነበር ስንጠቀም የነበረው። ሰው ያንን አንድ ፕሮጀክት ወስደን 4 ጉድጓዶች ግቢ ውስጥ ያሉትን የሽንታን ወዝ ተከትለው ያሉትን ጉድጓዶቻችን ሪሃቢሊቴት በማጎልበት እነዚህን ወደ አንድ ቋት በመሰብሰብ ዘመናዊ ሰርፌስ ፓምፖችን ገጥመን ወደ ማራኪ የሚገኘው 600 ሺህ ሊትር ማጠራቀሚያ ፓዮኒር ታንክ እናስገባና ለሶስቱም ግቢዎች ምናልባት ፕሮጀክቱ የመጨረሻ ምዕራፍ ላይ ደርሶ ሰርቪስ ሲሰጥ ይሄ ተማሪዎቻችን በየቀኑ ላይቭ ውሃ የሚያገኙበት ፕሮጀክት ነው። የንጹህ መጠጥ ማጣሪያ ፕላንት ይህ በአይነቱ የተለየ ፕሮጀክት ለሆስፒታላችን ማህበረሰብ የንጹህ መጠጥ ውሃ ፍላጎት ለኩላሊት ሕክምና አገልግሎት የሚውል የተጣራ ውሃ ለማቅረብ እንዲሁም ለቀዶ ሕክምና አገልግሎት የሚውሉ ልብሶችና ቁሳቁሶች ለማጠብ የሚያስፈልግ ንጹህ ውሃ ፕሮጀክት ነው። ምናልባትም ወደፊት የፓኪንግ ዌርሃውስ ብንሰራ
ውሃ አሽጎም ለማርኬት ማቅረብ የሚያስችል ትልቁ ፕሮጀክታችን ነው። ፍሳሽ ማስወገጃ ማጣሪያ ፕሮጀክታችንና የደረቅ ቆሻሻ ማቃጠያ ፕሮጀክት እንግዲህ እንደ ዩኒቨርሲቲ በተለይ የቆሻሻ አወጋገዳችን የከባቢን ይዞታ ከማይበክልበት አኳኋን ለማስወገድ እንዲቻል በልዩ ጥንቃቄ ወደ ማህበረሰባችን ቆሻሻ መልቀቅ የለብንም። ከሆስፒታል የሚወጡ ፕላስቲክ ነክ የሆስፒታል መገልገያ ቁሳቁሶች ከመርፌ ጀምሮ ብዙ ዌስት ሆስፒታል ውስጥ እንዳለ ይታወቃል። ይህንን በልዩ ሁኔታ ኤንቫይሮንመንቱን በማይበክልበት አግባብ ቆሻሻዎችን የማስወገድ ትልቅ ፕሮጀክት ነው። በተለይ የደረቅ ቆሻሻ ማቃጠያ ወይም ዘመናዊ ኢንሲነሬተር አንደኛው ከሚመረቁት ፕሮጀክቶች ውስጥ ነው። ከዛ በተጨማሪ ደግሞ ሁሉንም የፍሳሽ ቆሻሻዎቻችንን በልዩ ቴክኖሎጂ በማጣራት መልሶ ማልማት የምንችልበትን ቴክኖሎጂ ነው ተግባራዊ ያደረግነው። ሆስፒታላችንም በርካታ ዓመታት የቆየና በተለይ ሲዌሬጅ ሲስተሙም በጣም ብዙ ዓመት ያገለገለ ከመሆኑ የተነሳ በርካታ ችግሮች ነበሩ ሆስፒታል ውስጥ። አሁን ግን ይሄ ዘመናዊ የፍሳሽ ቆሻሻ ማጣሪያው ተጠናቆ አገልግሎት ሲጀምር የሆስፒታላችን የቆሻሻ አወጋገድ በጣም ዘመናዊ በሆነ መንገድ ለመከወን ያስችላል ብለን እናስባለን። ለምህንድስና የትምህርት ዘርፎች የማስተማሪያ፣ የምርምር፣ የቴክኖሎጂ ማበልጸጊያና ማምረቻ የሚውሉ ዘመናዊና ግዙፍ የተለያየ መጠን ያላቸው 8 ህንፃዎችን የያዘ ፕሮጀክት ነው። የዚህ ፕሮጀክት ህንፃዎች በቴክኖሎጂ ማሽኖች፣ ላቦራቶሪ እና ወርክሾፖች ተደራጅቷል። በአሁኑ ሰዓት ግንባታ ላይ ያሉ በርካታ ፕሮጀክቶች አሉን። በተለይም ደግሞ የመማር ማስተማሩን ጥራት የሚጨምሩ፣ የምርምርን ጥራት የሚጨምሩ፣ እንደዚሁም አገልግሎቶቻችን የሚያሻሽሉ እነዚህን ለማጠናቀቅ ቅድሚያ የሚሰጣቸውን የመለየት እና ያለንን ውስን ሀብት ቅድሚያ ለሚገባው በመመደብ እየሰራ ነው የምንገኘው። ቁጥር 2 አዲስ የማህበረሰብ ትምህርት ቤት ዩኒቨርሲቲ ኮሚኒቲ ስኩል፣ አንድ ያጸደ ህፃናት፣ አንድ ደግሞ ባለ 3 ወለል አንደኛና መለስተኛ ደረጃ ትምህርት ቤት ፕሮጀክት ነው። እነኚህ ግንባታዎች የዩኒቨርሲቲውን መምህራን፣ የሆስፒታል ሐኪሞችና የጤና ባለሙያዎች እንዲሁም የሰራተኛ ልጆች ከቅድመ መደበኛ እስከ 12ኛ ክፍል የሚማሩባቸው 10 ክፍሎች ያሉት የቅድመ መደበኛ ትምህርት ቤት ህንፃ እንዲሁም 28 የመማሪያ ክፍሎች ያሉት ባለ 4 ወለል ትምህርት ቤት በመገንባት ደረጃውን የጠበቀ መደበኛ ትምህርት በማስጀመርና በማስተማር ለዩኒቨርሲቲው ሰራተኞች ምቹ ሁኔታን በመፍጠር ተጠቃሚ ያደርጋል። ከዚሁ ጋር ተያይዞ በትምህርት ቤት ፕሮጀክታችን ውስጥ በማህበረሰብ አገልግሎት ተካቶ አዘዞ ከተማ ውስጥ የአጼ ፋሲል አንደኛ ደረጃ ትምህርት ቤት ላይ የሰራ ነው። ባለ 2 ወለል የሆነ ባለ 12 መማሪያ ክፍሎች ህንፃና ምድር ቤት፣ አንድ ቤተ መጻሕፍትና የኮምፒውተር ቤተ ሙከራ ህንፃዎች ተገንብተዋል። የማህበረሰብ ሬዲዮ ማሰራጫ ዩኒቨርሲቲያችን በተለያዩ ዘርፎች የሚሰራቸውን ስራዎች በቀላሉ ለህብረተሰቡ ተደራሽ የሚያደርግበት የማህበረሰብ ሬዲዮ ማሰራጫ ፕሮጀክት ነው። በመጀመሪያ የጎንደር ዩኒቨርሲቲ ማህበረሰብ ሬዲዮ ኤፍኤም 92.1 በዛሬው ዕለት በይፋ በመጀመሩ ለጎንደርና አካባቢው ማህበረሰብ እንኳን ደስ አላችሁ ማለት እፈልጋለሁኝ። የጎንደር ዩኒቨርሲቲ ማህበረሰብ ሬዲዮ በርካታ ጥቅሞች አሉት። ለምሳሌ የጎንደርና አካባቢውን ማህበረሰብ ንቃተ ህሊና በተለይም በትምህርት፣ በጤና፣ በግብርና፣ በህግ፣ በስራ ፈጠራና መሰል ሀሳቦች ግንዛቤ የሚያሳድግ ትልቅ መድረክ ነው። በሁለተኛ ደረጃ ዩኒቨርሲቲው ከማህበረሰቡ የሚፈልገውንም ግብአት የሚያገኝበት፣ አሰራሩን የሚያሻሽልበትና የሚያዘምንበት ግብአት ማግኛ ዘዴ ነው። ተማሪዎቻችን መርጠውን እንዲመጡ፣ ተማሪዎቻችን ጥራት ያለው ትምህርት የሚገኝበት ተቋም ተደራጅቶ እንዲጠብቃቸው ለማስቻል ከፍተኛ ስራ እየተሰራ ነው የሚገኘው። ከዚህ አኳያ የዩኒቨርሲቲያችንን 70ኛ ዓመት እንዲሁም የዩኒቨርሲቲያችን ሆስፒታል 100ኛ ዓመት በዓልን ምክንያት በማድረግ በጥብቅ ዲሲፕሊን ፕሮጀክቶችን በመምራት ወደ ማጠናቀቅ ደርሰን እነዚህ 21 ፕሮጀክቶች ተመርቀው አገልግሎት ለመጀመር ዝግጅት እያደረግን ነው የምንገኘው። ትናንት ትልቅ አሻራ ጥለው ያለፉ አባቶቻችን፣ ወገኖቻችን እጅግ ምስጋና ይገባቸዋል። ዛሬ ደግሞ እኛ በታሪክ አጋጣሚ እዚህ ደርሰናል። ከኛ ብዙ ነገር ይጠበቃል። ከዚህ በፊት የተመረቁ ምሩቃን ተቋማቸውን መልሰው እንዲያዩ እና እንደ አንድ አልሙናይ ወይም ደግሞ ምሩቅ ለተቋማቸው የሚጠበቅባቸውን አስተዋጽኦ እንዲያደርጉ በዚህ አጋጣሚ
ጥሪ ማድረግ እፈልጋለሁ። እስካሁን ተቋማችን እዚህ እንዲደርስ ላስቻሉ የቀድሞ ሰራተኞችና አመራሮች፣ ምሩቃን እንዲሁም አጋሮች እጅግ አድርጌ በዚህ አጋጣሚ ማመስገን እፈልጋለሁ። እንኳን ደስ አለ በሉት እስቲ የእኛን የሰላም ዩኒቨርሲቲ